አየዋ ይሄ ክራክ ሁሉም ሰው ቤት ውስጥ ያለ ነገር ነው። በጣም ብዙ ሰው የተቸገረበት ነገር ማለት ነው። እና አንዳንድ ባለሙያዎች መፍትሄ ብለው የሚሰጡት መፍትሄ በራሱ ነገሩን ከስር መሰረቱ አያጠፋውም እና ብዙ ጊዜ የምንጠየቀው ነገር ነው ቤት ለማደስ ስንሄድ ማለት ነው። እና ሁለት ማደሻ መንገዶች አሉ። አንደኛው ለጊዜው ቦታው መፍትሄ እንደተሰጠው ይመስላል። ነገር ግን ከሆነ ሰዓት በኋላ ክራኩ በትንሹ መልሶ ይታያል። ያ ደግሞ ክላይንትን አያስደስትም ማለት ነው። እና ከስር መሰረቱ የሚጠፋበት አንድ መንገድ አለ። መጀመሪያ ይሄ ክራክ የሚመጣው ከግንባታው የተነሳ ነው፣ ከፊኒሽንግ ይልቅ ማለት ነው። ግን አንዴ ከመጣ በኋላ ተመልሶ እንዳይወጣ የሚደረግበት መንገድ አለ። እሱም ይሄ በስነ ስርዓት መጀመሪያ መቆርቆር አለበት። ቪዲዮ ላይ እንደምታዩት በደንብ መቆርቆር አለበት። ከተቆረቆረ በኋላ ፋሻ ይገባለታል። ፋሻ ይገባለትና ፋሻው ላይ በስነ ስርዓት መጀመሪያ በተሰራው አይነት ጂፕሰም ቻክ ይደረጋል። በስነ ስርዓት ማለት ነው ይደረጋል። በደንብ ከተቆረቆረ በኋላ እሱ ላይ ቀለም ይቀባል። ፋሻው ጂፕሰሙን እንደ ቃጫ ሆኖ ውስጥ ላይ ድብን አድርጎ ስለሚይዘው ደግሞ ክራክ የሚባል ነገር አይመጣም ማለት ነው። በዚህ መልኩ ቤት ውስጥ የተፈጠረውን ክራክ በቀላሉ ማጥፋት ይቻላል። ወጪም አያስወጣም። ቤት ቀለም በሚታደስበት ሰዓት ብቻ መደረግ የሚችል ነገር ነው ማለት ነው። እና ብዙ ሰው በዚህ ስለሚቸገር ነው። መፍትሄው በዚህ መልኩ ቀላል ነው ማለት ነው።